አዩ የሆነ ቪዲዮ አየሁኝ ተጠምቀሽ ደረሰክ እንዴ? እንዴት ነህ? እንዴት ክርስቲያን ነው? ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እንዴት ነሽ? ደህና ነኝ። ደግ ነህ? ሁሉ አማን ነው? ሰላም ነው። ደረሰክ እንዴ ቪዲዮ? አዎ። ነው ያው ተጠምቄያለሁ። እንኳን ደስ ያለሽ። እንኳን ክርስቶስ ረዳሽ። እንኳን ክርስቶስ ረዳሽ። በጣም ደስ ይላል። እንዴት ነው ያለው ሰላም ስትጠመቂ ያለው ስራ? በጣም አሪፍ ነው። በጣም ደስ ይላል። ያው ያንተ ውጤት ነው፣ ያንተ ትምህርት ነው። አንቺ ሳልክልን ሌላ ሰው ላከልን ቪዲዮሽን። ምንድነው አንቺ እንዳይታይ ፈልገሽ ነው? አዎ በመጀመሪያ እንደዛ ነበረ። ከዛ በቃ ለሌላ ሰው ስልክ ያ ሰው ደግሞ ጥሩ ነው። ኖርማል ነው። እኔ ራሴ ለቅቄዋለሁ። አሁን ችግር የለም፣ አላፍርበትም። ዋጋ የከፈልኩበት ነገር ነው። ምንም የሚታፈር ነገር እኮ አለን። ክርስትና የሚታፈር ሳይሆን የመሐመድን ተረት ተረት ጥለሽ ወጥተሻል። ዛሬ ደግሞ ከዚህ ሁሉ ጉድ ነው እንደወጣሁት ያለሽ። ዛሬ የምናነብልሽ እስከ ዛሬ ተሰምቶ ማያውቁትን ዛሬ ደግሞ ታያለሽ ማለት ነው። ቡራ አንተ አስጀምረው እና አንዴ ልናገር ይቻላል? እሺ ቀጥይ። በመጀመሪያ እናንተን በጣም ነው የማመሰግነው። ያው ጭንቅላታችንን እንድንከፍት ስላደረጋችሁን፣ ስለረዳችሁን፣ ስላስተማራችሁን በጣም እናመሰግናለን። አንተን፣ ክርስቲያን፣ ቢኒ፣ ቃል ሁላችሁንም በጣም ነው የማመሰግናችሁ። እውቀት ላይ እውቀቱን ይጨምረላችሁ። እድሜና ጤና መድኃኒዓለም ይስጣችሁ። አሜን። በርቱ፣ ጠንክሮ። ሁለተኛ ደግሞ እዚህ የሀገር ባህሬን ላይ ለጥያቄዎቼ እችን ቦታ ሪኮርድ አድርጋችሁ ብትለቁልኝ ደስ ይለኛል። እዚህ ባህሬን ላይ ጥያቄዎች ሲጠይቁኝ በስነ ስርዓት ይሄ እኮ እንደዚህ ነው ልጄ እያሉኝ በስነ ስርዓት ነው ጥያቄ መልሱልኝ። በጣም ጥሩ አባቶች ናቸው ያሉት። እነሱንም በጣም ነው የማመሰግናቸው እና ከ3 ወር ትምህርት በኋላ ይኸው ተጠምቄ ጨርሻለሁ፣ ቆርቤያለሁ። እናንተ ዛኑላችኋለሁ። አመሰግናለሁ እናንተ። እንኳንም ጌታ ረዳሽ፣ እንኳንም እግዚአብሔር ረዳሽ፣ እንኳንም ከመሐመድ ተረት ተረት ከአጋንንታዊ አስተምሮ እንኳንም ነፃ ወጣሽ። ክብሩን ሁሉ ክርስቶስ ይውሰድ። ቡራ ኔክስት ወደ አንተ እመጣለሁ። ክርስቲያን ታስጀምረዋለህ። እኛ አገር መጥቶ አምላክ ያልሆነ ወታደር የለም። ባይዞ ኢትዮጵያ መጥቶ አምላክ ያልሆነ ጦረኛ የለም። በሙሉ ገዳይ ጦረኛ። ታቦት ተቀርጾለት አምላክ ነው። አምላክ መሀል አዲስ አበባ ላይ ታቦት የሚተከልለት ሊያውም ከሞተ በኋላ በእሱ ስም ታቦት ሄዶ ጦር ሜዳ ታቦት ሄዶ አሸነፈ የሚባልለት ውሸት የሚደለትለት ዘንዶ ገደለ ምን ገደለ ተብሎ በቃ ስዕል ተስሎለት አምላኩ ነው። ክቡራንና ክቡራት በእግዚአብሔር ስም እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። አንቦ ለማይረዳ ለማያውቅ ለማይገባው ፈጽሞ ከእውቀት ነፃ ለሆነ ሰው መንገድ ውሃ ከድንጋይ ላይ እንደማፍሰስ ቢሆንም በጆሮው እንዲፈስበት ኮፒ ሊንክ ሸር በማድረግ አድርሱልኝ። ቅዱስ ጊዮርጊስ የስጋዊ ወታደር ሳይሆን የመንፈሳዊ ወታደር፣ የሰይጣን ወታደር ሳይሆን የመድኃኒታችን የኢየሱስ ክርስቶስ የእግዚአብሔር ወታደር ነው ቅዱስ ጊዮርጊስ። ደግሞም ዘንዶ ገደለ ብለው ስዕል ስዕለው ያሳያሉ ይላል። ቅዱስ ጊዮርጊስ ዘንዶ ብቻ አይደለም የገደለው፣ ሰይጣን ያደረበት ዘንዶውን ብቻ ሳይሆን የገደለው ሰይጣን ያደረባቸው 70 ነገስታትም ድል አድርጓል፣ ድል ነስቷል፣ ከምድረ ገጽ አጥፍቷቸዋል። መጽሐፍ ይመልከት። ነገሩ አይገባውም ብያለሁ፣ አይገባውም፣ አይረዳውም። ለሚረዳው ሰው ግን ሁለተኛ ነገስት ምዕራፍ 1 ከቁጥር 9 እስከ 13 ድረስ አንብቦ መረዳት ይቻላል። የእግዚአብሔር ወታደር የነበረው ታላቁ ነቢይ ኤልያስ፣ ኤልዛቤልና አክዓብ የሚባሉ ሰይጣን ያደረባቸው ሰዎች ካድ ሲሉት አልክድም፣ ፈጣሪ ኢየሱስ ክርስቶስ በሰማይም በምድርም አንድ አምላክ ብቻ ነው ያለ እንጂ ሌላ አምላክ የለም ብሎ እነሱን ያሳፈረ 50ውን ሰራዊት ከናለቃቸው በጠቅላላ 100ውን ሰራዊት ከናለቃቸው
በእግዚአብሔር ኃይል እሳት ከሰማይ ወርዶ አመድ ያደረገ ያጠፋ ማን ነው ቢባል ታላቁ የእግዚአብሔር ወታደር ኤልያስ ነው። የብሉዩ ወታደር በዘመነ ብሉይ የነበረው እንዲሁም በዘመነ ሐዲስ ታላቁ ወታደር የእግዚአብሔር ወታደር በመንፈስ ቅዱስ የተቃኘው ጥላቶቹን ድል የነሳ እንደ ኤልያስ ሰባውን ነገስታት ድል የነሳ ኤልያስ መቶውን ሰራዊት ከነሰራዊታ ከናለቃቸው ድል እንደነሳ ቅዱስ ጊዮርጊስም የእግዚአብሔር ወታደር ቅዱስ ጊዮርጊስ ሰባውን ነገስታት ድል የነሳ ያጠፋ ነው። ዱድያኖስ ሰባው ነገስታት ካድ ባሉት ጊዜ ፈጣሪ ኢየሱስ ክርስቶስ በሰማይም በምድርም ያለ አንድ አምላክ እግዚአብሔር ብቻ እንጂ ሌላ ጣዖት አምላክ አላውቅም ብሎ በፊታቸው መስክሮ እሱን እናጠፋለን ያሉትን በእግዚአብሔር ኃይል ያጠፋ የእግዚአብሔር ወታደር ማን ነው? ቅዱስ ጊዮርጊስ ነው። ዘንዶ ብቻ አይደለም ቅዱስ ጊዮርጊስ ድል የነሳው፣ ዘንዶም ብቻ አይደለም ያጠፋው፣ የሰይጣን ማደሪያ የሆኑትን ነገስታቱንም ሰባውን ነገስታት አጥፍቷል። ባያውቀው ባይረዳው ባይገባው እንጂ ቅዱስ ጊዮርጊስን ደግሞ የሚጠላ ቅዱስ ጊዮርጊስን የሚንቅ የሚነቅፍ አሁንም ገና ይጠፋል። እግዚአብሔር ማን ጋር መሰለው? ከቅዱስ ጊዮርጊስ ጋር ነው፣ ከሱ ጋር አይደለም። እግዚአብሔር መድኃኔ ዓለም የመሰከረላቸው ቅዱሳን ምንጊዜም በአሕዛብ ዘንድ እንደሚጠሉ ራሱ በወንጌሉ ማቴዎስ 10 ቁጥር 22 ላይ ተናግሮታል። ማቴዎስ ምዕራፍ 10 ቁጥር 22 ላይ ወትከውን ጽሉአነ በሀበ ኩሉ አሕዛብ በእንተ ስሜ፣ በስሜ ስላመናችሁ ስሜን ስላስተማራችሁ በእኔ ስም ስለተጠራችሁ ብቻ በእኔ ስም ስለተጠራችሁ አሕዛብ ይጠሏችኋል። አሕዛብ እናንተን ለማጥፋት ይሻሉ ይፈልጋሉ፣ ግን ኃይሉ የማን? የእግዚአብሔር ስለሆነ እነርሱ ይጠፋሉ ነው ያለው እግዚአብሔር። ስለዚህ አንተ አንድ ተራስ አሁን ተነስተህ በተለይ ደግሞ አይምሮህ ባልተደላደለ አይምሮህ በማያገናዝብ አንበህ ያነበብከውን በማትረዳ በሰው እግዚአብሔር በተለየህ ሰው እግዚአብሔር ባላደረብህ ማደሪያህ ሰይጣን የሆነ ሰው ቅዱስ ጊዮርጊስን ነቀፍከው ተብሎ ምንም ድንቅ አይደለም። ልንገር ስማ፣ ቅዱስ ጊዮርጊስ ፒያሳ ብቻ አይደለም ያለው። ቅዱስ ጊዮርጊስ በዓለም ነው። የእግዚአብሔር ስም በሚጠራበት ሁሉ ቅዱስ ጊዮርጊስ ይጠራል። ኢትዮጵያን ተዘዋውረ ስላላየህ ለመለመኑ አዲስ አበባ እንዲመችህ ለልመናው አዲስ አበባ ብቻ ሆነ ፒያሳን ስላልክ እንጂ ቅዱስ ጊዮርጊስ በመላዋ ኢትዮጵያ የፈጣሪውን ስም የሚያስመሰክር የፈጣሪውን ስም የሚያስመሰግን ማን ነው ብትል ቅዱስ ጊዮርጊስ። ይሄ ልትረዳውና ልታውቀው አትችልም። ግን አይምሮህ ስለተደፈነብህ አይምሮህን ሰይጣን ስለዘጋው የእውቀት ማደሪያ ሳይሆን የሰይጣን ማደሪያ ስለሆንክ ይሄ ልትረዳው አትችልም። ስለዚህ ምንም ማድረግ አይችልም። በጥብጥና አንግትህም ይቅር ካለ እግዚአብሔር በጊዜው ይቅር ይበልህ። ያለዚያም ደግሞ ቅዱስ ጊዮርጊስን ሲያሳድዱ የነበሩ ሰባው ነገስታት እነ ዱድያኖስ ካሉበት ቦታ ከነሱ ጋር እድል ፈንታ ጽዋ ተርታህ እስከሚሆን ድረስ አይምሮህ ስላልተደላደለ የፈለግከው ማለት ትችላለህ። የልደትዬ ወዳጆች ገባ ገባ ብሉ። ንፍሮ ቀቃይ፣ ፈንዲሻ በታኝ፣ ቄጤማ ጎዝጓዥ፣ አሪቲና ጤና አዳም ነስናሽ፣ ባላዶ ከብሬ፣ ባለጀበና፣ ባለውቃቢ፣ ባለጨሌ፣ ባለባዕድ አምልኮ አንድ ላይ የተሰባሰበበት በዓል ነው። ስለዚህ መሰበር ያለበት ነገር ስለሆነ ይሄ የልደታን ኮተት እንሰባብርና ሰዎች ወደ ክርስቶስ እንዲያዩ እናደርጋለን ማለት ነው። ዘንዶ ስለምን በድንግል ማርያም ልደት ቀን እንደዚህ ይበሳጫል? ኦርቶዶክሳውያን ያላችሁ እግዚአብሔር ይመስገን በጣም ደህና ነኝ። ይሄ መናፍቅ ሰውዬ ያለውን ሰምታችኋል። እኛ ደግሞ በሰፊው እንሄድበታለን። እንኳን ለእመቤታችን ለቅድስት ድንግል ማርያም ለእመ አምላክ ለእመ ምሕረት ለድነታችን መሰረት ለሆነችን ለእመቤታችን ለቅድስት ድንግል ማርያም በዓለ ልደት በሰላምና በጤና አደረሳችሁ። የሚታወቀው በድንግል ማርያም መወለድ የሚበሳጨው ሰይጣን ዲያብሎስ ብቻና ብቻ ነው።
የሰው ልጅ እንደዚህ ሊበሳጭ አይችልም። ምክንያቱም ነቢያት ደስታቸው ነው። ለምን ከተባለ ትንቢት የተናገሩለትን ክርስቶስ ኢየሱስን የምትወልደውን እመቤታችን ቅድስት ድንግል ማርያም ስለተወለደች ደስ ይላቸዋል። መላእክትን ደስታቸው ነው። ምክንያቱም ከሰው ጋር ወርደው ያመሰገኑት ከድንግል ማርያም የተወለደውን ክርስቶስ ኢየሱስን ስላዩ ወይም ደግሞ ስላገኙ ነው። እንዲሁም ሰብአ ሰገልም ደስታቸው ነው። ለምን ከተባለ ለድንግል ማርያም ሄደው ልጇን አግኝታ ከልጇ ጋር አግኝተዋል፣ ሰግደውለታልና ለልጇ። ሐዋርያትም ደስታቸው ነው። ለምን ከተባለ የኛ የድነታችን መሰረት የጣለበት በእመቤታችን በቅድስት ድንግል ማርያም ልደት ላይ ነው። በነገራችን ላይ ለኢየሱስ ክርስቶስ መወለድ እንኳን ድንግል ማርያም ቀድማ መወለድ ነበረባት። እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች የተባለላት እመቤታችን ቅድስት ድንግል ማርያም ናት። ስለዚህ የሷ ልደት ሲነሳ የምትበሳጭ ከሆነ የሰው ልጅ ውድቀት የሚመቸው ወይም ደግሞ ቀድሞ አዳምን ያሳሳተው ዲያብሎስ ሰይጣን እሱ አንተን እየጋለበ የዲያብሎስ ፈረስ የሰይጣን የአጋንንቱ ጭፍራ ነህ አንተ ማለት ነው። ትዝታውና መሰሎቹ እነኚህ ሰዎች ናችሁ ማለት ነው እንጂ የሰው ልጅ ማንነት ሊከፋው አይገባም። አንተ ልደት ድል ባለ ድግስ እየደገስክ እያከበርክ የልጆችን ልደት እያከበርክ የባለቤትን የሚስትን ሁሉንም እያከበርክ ነገር ግን የድንግል ማርያም ልደት ሲነሳ የምትበሳጭ ከሆነ ሰይጣን ዲያብሎስ ባንተ ላይ ጨፍሮብሃል ማለት ነው። እንደሚታወቀው አንዳንድ አካባቢ ላይ የሚደረጉ አንዳንድ ወጣ ያሉ ወይም ደግሞ ኦርቶዶክሳዊ የሆኑ ድርጊቶች አሉ። እነሱ ነገሮችን አምጥቶ እዚህ ጋር ኮምፕሊትሊ ለኦርቶዶክስ ሰጥቶ መናገር ራሱ አግባብነት የሌለው አጋንንታዊ የሆነ አነጋገር ነው ማለት ነው። ለምን ከተባለ እንደውም እየተናገረ የመሰለኝ ስለ ኢሬቻ በዓል እየተናገረ መስሎኝ ነበር። ለካ የሚናገረው ስለ ግንቦት ልደታ ነው ጭራሽ ማለት ነው። እኛ ግንቦት ልደታን ስናከብረው ፍጹም ኦርቶዶክሳዊ በሆነ ስርዓት ብቻና ብቻ ነው። ቤተክርስቲያን ተገኝተን የቻለ ማለቱን አድሮ አመስግኖ እግዚአብሔርን ያከብራል። ያልቻለ ደግሞ ጠዋት ሄዶ ንግሱን ተካፍሎ ይመጣል። ይሄ ስርዓት ነው የሚከናወነው። ከዛ ውጭ ንፍሮ የምንቀቀለው ለምን ነው ከተባለ እመቤታችን ቅድስት ድንግል ማርያም ከቤት ርቃ ወይም ደግሞ በሊባኖስ ተራራ ላይ ስለተወለደች ማለት ነው። በዓለም እኮ የሚያከብረው እኛ እኮ በንጉሱ ስርዓት እንኳን እኮ የእመቤታችን ቅድስት ድንግል ማርያም ልደት እኮ ብሔራዊ በዓል ሆኖ እንደገና እንደ ፋሲካ ይከበር የነበረ በዓል ነው። ዓለም ላይ ይከበራል። የክርስቶስ ልደት ይከበራል። የእመቤታችን የቅድስት ድንግል ማርያም ልደት ይከበራል። የመጥምቀ መለኮት የቅዱስ ዮሐንስ ልደት በዓለም ላይ ይከበራል። እነኚህ ሶስቱ ልደታችን መሰረት ወይም ደግሞ ምክንያት ስለሆኑ ሶስቱ ልደታት በዓለም አቀፍ ደረጃ ይከበራሉ። ስለዚህ ኢትዮጵያ ውስጥ ብቻ ሲመጣ አጋንንታዊ የሚሆንበት ምክንያት የለም ማለት ነው። ስለዚህ እነዚህ የሚንጨረጭሩ ሰዎች ሰይጣን ዲያብሎስ ስለሚጋልባቸው ነው ማለት ነው። በነገራችን ላይ ዘመናዊ ጥንቁልና ያለው ፕሮቴስታንት ቸርች አዳራሽ ውስጥ እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አይደለም። ጥንቆላው ያለው መተቱ ያለው ድግምቱ ያለው አሁን ላይ እንዳለ ሄዶ በናይጄሪያ ጠንቋዮች እየተቀቡ የሚመጡት የትዝታውና የመሰሎቹ ጓደኞቹ ፓስተሮችና ነቢያት የሚሉ ነቢያት በሌለበት ዘመን ሐዋርያት የሚሉ ሐዋርያት በሌለበት ዘመን እነሱ የጥንቁልና መንፈስ የሚሰሩት እነርሱ እንጂ ኦርቶዶክስ ቤተክርስቲያን አይደለችም። አንዳንድ ሰዎች በግላቸው የፈለጋቸው ሊያደርጉ ይችላሉ። ቤተክርስቲያኗን ግን አይወክሉም። ይሄ ሊታወቅ ይገባል። ከዛ ውጭ ግን እናንተ አዳራሽ ውስጥ ግን የሚሰሩት እነማን ናቸው ከተባለ ፓስተሮች ናቸው። ይሄን የጥንቁልና ስራ የሚሰሩት ማለት ነው። ይሄ ሆኖ እያለ የሚየላ አባያ የምትለጥበት ምክንያት ምንም ነገር ሊገባኝ አይችልም። ለኛ አይመለከተንም። እኛ ኦርቶዶክሳውያን ፍጹም ኦርቶዶክሳዊ በሆነ ስነ ስርዓት በዓላችንን አክብረን ወደ ቤታችን ገብተናል። የግድ መጽሐፍ ቅዱስ ላይ ካልተጻፈ እኔ አልቀበልም የምትል ከሆነ የኢየሱስ ክርስቶስ ልደትን መቼ እንደሆነ በምን አውቀን የምታከብረው? ትንሣኤውን በምን አውቀን የምታከብረው? ጥምቀቱን በምን አውቀን የምታከብረው? ኢቭን ስቅለቱን እንኳን በምን ነው የምታከብረው? ሁሉ ነገር መጽሐፍ ቅዱስ ላይ አልተጻፈም። ስለ ድንግል ማርያም ትንቢት በሰፊው ተጽፏል። ኢሳይያስ 11:1 ላይ ከእሴይ ስር በትር ትወጣለች ብሏል።